አንዲት ሴት እልህ በተሞላበት ሁኔታ ወደ ሳሎኑ ገባች። ባሏ ፍራንክ ግን በጸጥታ ወንበሩ ላይ ተቀምጦ ነበር። ቁጣ በተሞላበት ድምጿ ፍራንክ፣ በዚህ አካውንት ውስጥ $80,000 ነበረኝ። ከእንቅልፌ ስነቃ $30,000 ጎድሎ አገኘሁት። ገንዘቤ ወዴት ሄደ አለችው፣ አይኖቿን እንደ እሳት እየነደዱ። ፍራንክ በረጋ መንፈስ ሊያስረዳት ሞከረ። ማር፣ ልነግርሽ ነበር ረሳሁት። ዛሬ ጠዋት ከሆስፒታል ተደውሎልኝ ነበር። አባቴ አስቸኳይ ቀዶ ጥገና ማድረግ እንደሚኖርበት ነገሩኝ። ለዚህም $30,000 ወጪ አድርጌያለሁ። ልቀሰቅስሽ አልፈለኩም ነበር አላት። ሊንዳ ግን በድንጋጤና በቁጣ ተሞላች። ምንድን እና የኔን ገንዘብ ነው የላከው ብላ በንዴት በጥፊ መታቸው። ነገር ግን በዚያው ፍጥነት እንባዋ እንደ ጎርፍ እየፈሰሰ ማልቀስ ጀመረች። ልመታሽ አስቤ አልነበረም፣ ግን ለምን ገንዘቤን ለሞን ገባ ትጣጥፋለህ? ዛሬ እኮ የመኪናዬን ዕዳ መክፈል ነበረብኝ አለችው። ድምጿን በንዴትና በራስ ወዳድነት የተሞላና የገንዘቧ መጎደል ከማንም ህይወት የበለጠ የሚያሳስባት ይመስል ነበር። ፍራንክ ግን የሰማውን ማመን አቃተው። ያንን ገንዘብ የሰጠሁሽ እኔ ነኝ አላት። ሊንዳ ግን ልትሰማው አልከለደችም። በንቀት ፈገግ ብላ አይመለከተኝም፣ ወንድሞቼንና እህቶችን መጠየቅ ነበረብኝ፣ አሁኑኑ መልሰው ብላ በቁጣ አዘዘችው። በዚህም የሱ ቤተሰብ ህይወት ከራሷ ምቾት እንደማይበልጥ በግልጽ ታሳይ ነበር። በዚያን ቅጽበት የስልኳ ጥሪ ድባቡን ሰበረው። እህቷ ነበረች። ሊንዳም ስልኩን አንስታ ወደ ጆሮዋ አቀረበችው። እህቷም ሊንዳ፣ ቀደም ብዬ ሊደርስብሽ አልቻልኩም፣ አባዬ አሁን ሆስፒታል ውስጥ ቀዶ ጥገና ላይ ነው አለቻት። ምን አለች? በፍርሃትና በጭንቀት በመጮህ መለስ ብላም ታዲያ አሁን ደህና ነው? ለህክምናስ እንዲያስፈልጋት አለች። የአባቷ ህይወት በእውነት ማስጨንቋት ነበር። እህቷም መለሰችላት፣ እንደ እድል ሆኖ ባልሽ ፍራንክ $30,000 ለቀዶ ጥገናው ከፍሏል። ባይሆን ኖሮ አባዬ በሞት ይለየን ነበር። አሁን ቶሎ ነው ያለቻት። በዚህ ጊዜ የሊንዳ ፊት በቅጽበት ገረጠ። የሰማችው ነገር አናወጣት። ልቧ ምቱን ጨመረ። ወደ ባሏ ዞራም ማር፣ አሁን እውነቱን አወቅኩኝ። የአባቴ እንደሆነ ለምን አልነገርከኝም? ገንዘቧ አያስፈልገኝም አሁን አለችው። ቃላቶቿ ባዶና ከንቱ ይመስሉ ነበር። ፍራንክ በእርጋታ ፈገግ እያለ እንዲህ አላት፣ ዋው፣ እውነተኛ ባህርሽን ስላሳየሽኝ አመሰግናለሁ። የአባቴ ህይወት ምንም ማለት አይደለም፣ ግን ለራስሽ አባት ማንኛውንም ነገር ትሰጫለሽ። ከናንቺ ጋር ምንም ግንኙነት አልፈልግም፣ ደህና ሁኚ ብሎ ዞር አለ። በዚያች ቅጽበት በእነሱ መካከል የነበረ ፍቅር ሙሉ በሙሉ እንደሞተ ተሰማው። ከወንድ በግጅ ብቻ የሚመራ ፍቅር አይደለም። እውነተኛ ፍቅርና ለጋሽነት በፈተና ወቅት ይገለጣሉ። ከገንዘብ በላይ የሰዎች ህይወትና ክብር ቀድማል።